እኔ አላምንም። እንዴት ነው ያሞረብህ? አንቺ በጣም ቤዛ። ኦ ቀንተሽ ባልሆነ ፊትሽ እንደዚህ ቀለው። የባርኮት ፍቅረኛ ቤዛ ወደ ቤት መጥታለች። ቤዛ ወደ ቤት የመጣችው እንግዲህ ሰላም ለመፍጠር ሳይሆን ሰላም ለመንሳት የመጣች ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም ጤና ፍቅር ይብዛላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ደግሞ ላይክ ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ ይዤላችሁ የመጣሁት አደይ ተከታታዩን ድራማ ነው ማለት ነው። እስከ መጨረሻው አብራችሁን ቆዩ። ታዲያ አደይ በባለፈው ክፍል ይዤላችሁ እንደመጣሁት የባርኮት ፍቅረኛ ቤዛ መታ ነበረ። በር ከፍታ ፍቅር ወደ ውስጥ አስገብታት ነበረ። ገና ከበር ስታያት ነበረ ፍቅር በደስታ ያልተቀበለቻት ለተንኮልና ለሴራ እንደመጣች አውቃ ማለት ነው። ቢሆንም ግን ዘልቃ ወደ ቤት ገብታለች። ወደ ቤት ስገባ እንግዲህ ሁሉም ሰው አፍጦ ነበረ ያያት። እሷም ገና እንደገባች ማነው ሻንጣዬን ወደ ክላስ የሚወስድልኝ በማለት ጠየቀች። አንቺ ደግሞ ማነሽ በማለትም ሊዲያ ብትጠይቃትም ፍቅር በመሀል ገብታ የባርኮት የድሮ ፍቅረኛ ሆነች በማለትም መለሰችላት። ታዲያ ቤዛ እንደመጣች ሁላችሁም አፈጠጣችሁብኝ በማለትም እንግዲህ እንደ እንግዳ ሳይሆን በፊት እዛ ቤት ሲኖር እንደነበረ ሰው ነበረ አክት ስታደርግ የነበረውና ቢሆንም ግን ሊሊ እንግዲህ እኔ ወደ ክላስሽ ልውሰድሽ በማለት ወደ ክላሷ ወስዳት ነበረ ማለት ነው። ልክ ወደ ክላሷ እንደገባች እንግዲህ ሊሊን የጠየቀችው ጥያቄ እዚህ ምን ታደርጊያለሽ ነበረ። ሊሊ መልሳ ከዚህ በፊት ለምን ሄድሽ? አሁንስ ለምን ተመልሰሽ መጣሽ? ሰላም ለመፍጠር እንደሆነ ተንኮል እንዳሰሪ ተስፋ አደርጋለሁ በማለትም ትላታለች። እሷ አንቺን አይመለከትሽም፣ ይልቁንስ ለምንድን ነው እዚህ የመጣሽው? ከኤላ ጋር እንደምትኖሪ ነግሮኝ ነበረ ባርኮት በማለትም ትላታለች። እንግዲህ እሱ አንቺን አይመለከትሽም በማለትም እንግዲህ ሊሊ በቁጣት መልስላታለች። ለማንኛውም አንድ ችግር ፈጥራለሁ ብቲ ጸብሽ ከሌላ ጋር ሳይሆን ከኔ ጋር ነው በማለት እንግዲህ ሊሊ ትጮህባታለች ማለት ነው። እሷም አሁን ከክፍሌ ውጪልኝ፣ አታውቂኝ ማን እንደሆንኩ አሳይሻለሁ በማለትም በቁጣ ነበረ ከክላሷ ያስወጣቻት ማለት ነው። ፍቅር ታዲያ ይሄን ነገር በጭራሽ ማመን አልቻለችም። እንዲሁም ደግሞ ዴቭም ግራ ተጋብቷል። ግን ያቅሻል ባርኮት ያቅሻል አንቺን በማለትም ቤዛን ጠይቃት ማለት ነው። ቤዛም እንግዲህ አዎ ያቀኛል በማለትም መለሰችለት። ታዲያ ቤዛ እዚህ ቤት ውስጥ ምን ልታደርግ እንደመጣች እንግዲህ ባይታወቅም፣ ነገር ግን አመጣጧ የሰላም አይመስልም። ምክንያቱም ገና ከመምጣቷ ጸብጸብ ብሏታል ማለት ነው። እንግዲህ አደይ ማለት ማናት በማለትም እንግዲህ የመጀመሪያ ስራዋ አደይን ለማዘዝ ሙከራ ማድረጓ ነበረ ማለት ነው። ዴቭም እንግዲህ እሷ አደይ ላይ በምታደርገው ነገር ደስ ስላላለው አደይን እንዳትናገሪያት፣ አደይን እንደዚህ ዝቅ ከፍ እያደረግሽ እንድትናገሪያት አልፈቅድልሽም በማለትም እንግዲህ ይመልስላታል ማለት ነው። ሰራተኛን ማፍቀር ግን ትክክል አይደለም፣ ካልጠፋ ሰው እንዴት ሰራተኛን ታፈቅራለህ? በማለትም እንግዲህ ዴቭ ጋርም ለመነጋገር ሙከራ ታደርጋለች ማለት ነው። ታዲያ በሌላው ደግሞ ሊዲያ ገና ቤዛን እንዳየቻት ሰላሟን ነስታታለች ማለት ነው። በፊት እንግዲህ እዛ ቤት ውስጥ እንደ ሊዲያ ቀበጥ አልነበረም ማለት ነው። ሊዲያ እንግዲህ እሷን እንዳየቻት እኔ እዚህ ቤት አልኖርም፣ ወደ ኤላየ ቤት ሄዳለሁ በማለትም ወደ ኤላ ቤት ታመራለች። ኤላም እንግዲህ ስልክ እያወራ እያለ ወደዛው ቤት ትመጣለች ማለት ነው። ነገር ግን ዴቭ ቀድሞ እንዳትሄጂ መሽቷል በማለትም ቢላትም እሷ መስማት አልቻለችም። ተነስታ ወደዛ ሄዳለች ማለት ነው። ስትሄድም እንግዲህ ኤላ ስልክ እያወራ ነበረ። እናቱ ጋር ደውሎ እናቴ ለአባቴ እንዳነግሪ፣ ግን ደግሞ አባቴ የመረጠልኝን ሴት ማግባት አልችልም በማለትም ስልክ እያወራ እያለ ነው በመሀል የገባቸው ማለት ነው። ቢሆንም ሜላ ለምን መጣሽ? እዚህ ቤት እንድትመጪ አልፈልግም ይላታል ማለት ነው። እሷ ምን ችግር አለው? ብቻህን ነው የምትኖረው። በዛ ላይ ደግሞ ያቺ ሊሊ የምትባል እዚህ ቤት የለችም። እዛ ቤት ደግሞ እኔ መኖር አልችልም፣ ምክንያቱም ቤዛ መታለች። በጣም ነው ቤቱ የሚያስጠላው ትላለች።
ለማንኛውም እዚህ ቤት መምጣትሽ ሊሊን ደስ አያሰኛትም እና እዚህ ቤት ድጋሜ እንዳትመጪ ይላታል። እሷም ከመኝታ ቤቱ ወጥታ እንግዲህ ሶፋ ላይ ተኝታ አድራለች። ጠዋት ሲነጋ ተነሽና ወደ ቤት ሂጂ በማለት ኤላ ሲቀሰቅሳት ራሴን አመመኝ በማለትም ለመውደቅ ሙከራ ታደርጋለች። ታዲያ ጠዋት ላይ ሊሊ ወደዛ ቤት መታ ለኤላ ምግብ ልትሰራ ስትመጣ እንግዲህ ኤላ ሊዲያን አቅፋት ወድቃበት ስለነበረ እሷ ጋር እያለ ታያለች። ይህን ያየችውን ነገር ማመን አልቻለችም። እንግዲህ ሊሊ ከኤላ ጋር ሰውን ማየትም ሆነ ከሱ ጋር የሚሆኑትን ሴቶች በጣም አጥብቃ ትጠላለች። ምክንያቱም እሱን ይወስዱብኛል በማለት ስለምታስብ ማለት ነው። ታዲያ ምንድን ነው እያደረክ ያለሁ በማለትም ነበር የጠየቀችው። ይህኔ ሊዲያ እንግዲህ ትስቃለች። ሰራሁልህ በማለትም እንግዲህ ትስቅበታለች ማለት ነው። እሱም ተናዶ ተነሽና ከዚህ ቤት ውጪ፣ ድጋሜ እዚህ ቤት እንዳላይሽ በማለትም ይቆጣታል ማለት ነው። እሷም ወጥታ እንግዲህ ወደ ቤት ለመመለስ ስትሄድ እንግዲህ መንገድ ላይ ያገኟት ዳይመንድና የዳይመንድ ጓደኛ ስልኳን ነጥቀዋት እንግዲህ እሷን ባዶ እጇን ወደ ቤት ሸኝተዋታል ማለት ነው። ይሄ በመሆኑ እንግዲህ ፍቅርን ደግሞ ደስ አሰኝቷታል ማለት ነው። እንዴት ስልክሽን ወሰዱብሽ በማለትም ሳቀችባት። ስልኬን ወሰዱብኝ በማለትም እንግዲህ እሷም ተናዳ ለዴቭም ተናግራ ነበረ ማለት ነው። ዴቭም አንቺን ጎዶሽ እንዴ በማለትም እንግዲህ ከእሷ ጋር ሲያወራ ነበረ ማለት እንግዲህ ዴቭና ቤዛ ሲጨቃጨቁ አደይ መታ ታዳምጣለች ማለት ነው። ቤዛና ዴቭን የሚያጨቃጭቃቸው እንግዲህ ይሄን ባህሪሽን እያወቀ ነው ያፈቀረሽ ባርኮት በማለት የሚጠይቃታል። እሷም መልሳ እንግዲህ እንኳን ባርኮት አንተም አደይን አፍቅረሃታል፣ እንዴት ሰው ካልጠፋ ሰው ሰራተኛን ያፈቅራል በማለትም እንግዲህ የአደይን ሞራን ስትሰብር እንሰማለን ማለት ነው። ታዲያ እሱም ደግሞ መልሶ ምንም ነገር እንድታወሪ አልፈልግም፣ ምንድን ነው የምትቀባጥሪው ይላታል ማለት ነው። ቢሆንም ግን ባርኮት እኔ አደይን ማፍቀሬን ሲነግርሽ አንድ የረሳው ነገር አለ በማለትም ይነግራታል ማለት ነው። እሷም መልሳ ምንድን ነው ብላ ትጠይቃለች። እሱን እንደኔ ከአደይ ትሳሚያለሽ በማለት መለሰችለት ማለት ነው። ታዲያ እዚህ ቤት ውስጥ ቤዛ በማንም አልተወደደችም፣ ዴቭም ሳይቀር ጠልቷታል ማለት ነው። ምክንያቱም አነጋገሯ በጣም ከባድ ነው። ታዲያ አደይ ወደ ኤላ ቤት እንድትወስዳትና ኤላን ማግኘት እንደምትፈልግ ተናግራ ነበረ። አደይ ደግሞ ፍቅርን ሳላስፈቅድ ወዴትም መሄድ አልችልም በማለትም ሄዳ ፍቅርን አስፈቅዳ ነበረ። ፍቅር ታዲያ ወዴትም መሄድ አትችይም፣ እኔ ሳልፈቅድልሽ ሂጂና ፍቅር አልፈቀደችልኝም በያት በማለትም እንግዲህ እንደማትሄድ ነገረቻት ማለት ነው። እንግዲህ አደይ መታ ይቅርታ መሄድ አልችልም፣ ምክንያቱም ፍቅር ሳትፈቅድልኝ ከዚህ ቤት መውጣት አልችልም፣ ስለዚህ ፍቅር ደግሞ አልፈቀደችልኝም ትላታለች። ቆይ ምን ልታደርጊ ነው ፍቅር ጋር ሄደሽ ያስፈቀድሻት? ደግሞ ከሆነ የዚህ ቤት ውስጥ ማዘዝ እችላለሁ፣ እኔ እንሂድ ትላታለች። ይሄንን ማድረግ አልችልም፣ ባይሆን ደግሞ ፍቅር ትውሰድሽ ትላታለች። እኔ ነኝ ከፍቅር ጋር የሚሄደው በማለትም እንግዲህ ትመልስላታለች። እሺ ካልሆነ ደግሞ ሊዲያ ተወስድሻለች ትላታለች። አልፈልግም አንቺ ውሰጂኝ በማለትም እንግዲህ አደይን ታስጨንቃታለች። አደይ ደግሞ ጭራሽ ይሄንን ነገር ማድረግ እንደማትችል ትነግራታለች። እንግዲህ በዚህ መካከል ሲጨቃጨቁ ሊዲያ ትመጣለች። ሊዲያ እንግዲህ እኔና ኤላ ቤት ውሰጂኝ ትላታለች። ኤላ ቤት እንግዲህ ሊዲያ ለራሷ ስትሄድ እንጂ ሌላ ሰውን መውሰድ በጭራሽ አትፈልግም። ቢሆንም ግን ቤዛ ነይና ኤላ ቤት ውሰጂኝ ትላታለች። እንግዲህ ሊሊና ኤላ ሊዲያ ከቤት ከወጣች በኋላ ሊሊ ስራዋን ጨርሳ ምግብ ሰርታለት በዛ መካከል አብረው ሲያወሩ ነበረ። ይቅርታ አድርጊልኝ በማለትም ይቅርታ ስጠይቃት ነበረ። እሷም ደግሞ ይቅርታ አደረግኩ አላደረግኩም ጥለኸኝ ልትሄድ ነው፣ ከእንግዲህ በኋላ ምንም ዋጋ አይኖረውም የኔ ይቅርታ ማድረግ በማለትም እንግዲህ በመነጋገር ሰላም ፈጥረው ቁርሳቸውን አብረው በልተው ወደ እነ ባርኮት ቤት ተመልሰው መጥተዋል ማለት ነው። ተመልሰው ሲመጡ እንግዲህ ቤዛም በጣም ደስ ብሏት ባርኮትን ኤላን አምሮብሃል በማለትም ትለዋለች ማለት ነው። እንግዲህ ሊሊ ደግሞ ይህን ነገር ስታይ በጭራሽ መቀበልም ሆነ ማመን አልፈለገችም። ምክንያቱም በፊትም ፈርታ ነበረ፣ ካየችው የሆነ ነገር ትፈጥራለች ብላ ስለፈራች
ወደዛ ቤት እንድትሄድ አልፈለገችም ነበረ። ቢሆንም ግን እሷ ይዛው ስለመጣች ከሌላ ሰው ጋር እሷ እዚህ ከምትመጣ እኔ ይዤክ ብሄድ ከኔ ጋር ብትሄድ ተመራጭ ነው ብላ እንግዲህ ይዛው ወደ እነ ፍቅር ቤት መታ ነበረ። እንግዲህ በጥፊም ተመታለች ማለት ነው። ቤዛ በጥፊ የተመታችበት ምክንያት እንግዲህ ኤላን አምሮብሃል በማለትም ኤላን በማቀፏ ነው እንግዲህ ጥፊ የቀመሰችው። የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ከወደዳችሁ ላይክ በማድረግ እንዲሁም ደግሞ ሼር በማድረግ እንድታበረታቱኝ ስል በአክብሮት ጠየቅኳችሁ። ቀጣዩን ክፍል ይዤላችሁ እስከምመጣ በያላችሁበት ሰላም፣ ጤና፣ ፍቅር፣ ደስታ ይብዛላችሁ። ቀጣዩን ክፍል ይዤላችሁ የምመጣ ይሆናል። እስከዛውም ድረስ አብራችሁኝ ስለቆያችሁ እጅጉን በጣም ከልብ አመሰግናለሁ። ቸር ሰንብቱ።